የፕሮግራም አስተዋዋቂዋ ዳናይት መክብብና አራት የስራ ባልደረቦቿ በመቶ ሺዎች የሚቆጠር የዜጎች ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸውን ክስ በፌዴራል መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየት ጀምሯል። ከአዲስ አበባ የሚሰራጨው ኢትዮፒካ ሊንክ የራዲዮ ፕሮግራም እንደዘገበው ይህ ክስ በዳናይት ዝናና በማስታወቂያዎች እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔሩ ክስ በዋናነት ያተኮረው ወደ ውጭ ሀገር እናስወጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይ ነው። እንደ ከሳሾች ዝርዝር መረጃ ኤቢኤል ኮንሰልታንሲ የተባለው ድርጅት ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋይና ዳናዊት ወይንም ወላንሳ መክብብ ከያንዳንዱ ተበዳይ 437,000 ብር ተቀብለዋል። ይሁን እንጂ ተከሳሾች ቃላቸውን ባለመጠበቃቸውና ገንዘቡንም ለመመለስ ፍቃደኛ ባለመሆናቸው በአጠቃላይ 13 ሰዎች በጋራ በመሆን የህግ የበላይነት እንዲረጋገጥ ለፍርድ ቤት አቤቱታቸውን አቅርበዋል። ይህ ክስ ከዳናዊት ጋር በተያያዘ ትልቅ ትኩረት እንዲያገኝ ያደረገው ተበዳዮቹ ለድርጅቱ ገንዘባቸውን የሰጡት እሷ በሰራችው ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑ ነው። ክሱ በማስታወቂያ አዋጅ ላይ የተደነገገውን ማስታወቂያ አስነጋሪ ወይንም ወኪሉ የመረጃውን ትክክለኛነት የማረጋገጥ ግዴታ አለበት የሚለውን ህግ ዋቢ በማድረግ ዳናዊትም ሆነ ድርጅቱ ለደረሰው ጉዳት በአንድነትና በነጠላ ተጠያቂ መሆን እንዳለባቸው ያሳስባል። ጉዳዩን እየተመለከተ ያለው የቦሌ ምድብ አራተኛ ፍትሐ ብሔር ችሎት የቀረበለትን የክስ ሰነድ መርምሮ ውሳኔ ለመስጠት ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይህ የፍርድ ቤት ውሳኔ ታዋቂ ግለሰቦች ለሚያስተዋውቋቸው ድርጅቶች ያላቸውን የህግ ተጠያቂነት ወሰን የሚያሳይ በመሆኑ በብዙዎች ዘንድ በጉጉት እየተጠበቀ ይገኛል። የዛሬ 3 ወር ገደማ ኤም አልትራ ኤዱኬሽን ኮንሰልታንሲ የሚል ድርጅት ከፍታ በርካታ ወጣቶችን ወደ ውጭ ሀገር እልካለሁ በማለት ከፍተኛ ማጭበርበር ፈጽማለች የተባለችው ቤተልሔም ታደሰ ይማም በቁጥጥር ስር መዋሏ ይታወሳል። ቤተልሔም ለማጭበርበር ስራዋ ተአማኒነት ለማግኘት በቢሮዋ የጠቅላይ ሚኒስትሩንና የፕሬዝዳንቱን ፎቶ በትልቁ ትለጥፍ ነበር ተብሏል። እስካሁን ተጭበርብረናል ያሉ ወጣቶች ቁጥር ከ6000 ይበልጣል የተባለ ሲሆን እያንዳንዱ ወጣት ከ586,000 ብር በላይ ለድርጅቷ የባንክ አካውንት አስገብቷል። የቤተልሔም ድርጅት ወጣቶችን ለመላክ ውል የገባው ወደ ጀርመን፣ ካናዳ፣ ሩሲያ፣ ፖላንድ፣ ሩማኒያና ቤላሩስ እንደነበርም ተነግሯል። በቤተልሔም ከፍተኛ ገንዘብ ተዘርፈው ተስፋ ያጡ ብዙ ወጣቶች ለአእምሮ መታወክ፣ ለጎዳና ኑሮና ለሌላም ቀውስ መዳረጋቸውን በርካቶች እየመሰከሩ ነው። ጀዋር መሐመድን በማህበራዊ ትስስር ገጹ ባጋራው ጽሑፉ የቤተልሔምን ከፍተኛ የማጭበርበር ስራ በማስታወቂያ ሲያጅቡ የነበሩ 4 ታዋቂ አርቲስቶችን ስም ዘርዝሯል። በመነሻችን ላይ ጉዳዩን በዝርዝር የነገርናችሁ በቃና ቴሌቪዥን በዝግጅት አቅራቢነት የምትታወቀው ዳናይት መክብብ አንዷ ስትሆን የቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ሚስት አምለሰት ሙጬም የቤተልሔም አጃቢ ነበረች ተብሏል። ታዋቂዋ የማስታወቂያ ባለሙያ አርቲስት ሙሉዓለም ታደሰና አርቲስት ሩታ መንግስት ቤተልሔም ብዙዎችን ላታለለችበት ተቋም ከፍተኛ ተደራሽነት ያገኙ ማስታወቂያዎችን ሰርተዋል። ቤተልሔም ታደሰ ከፍተኛ ማጭበርበር እየሰራች ነው የሚል ቅሬታ መቅረብ የጀመረው ከዓመት በፊት ነበር። ለሷ ማስታወቂያ የሰሩ አርቲስቶች ጭምር ተጠያቂ መሆን አለባቸው የሚሉ ብዙ ቅሬታዎች ሲቀርቡ ከርመዋል። ሆኖም መንግስት ጉዳዩን በትክክል እያወቀ በቁጥጥር ስር ሊያውላት ያልፈለገው ከትልልቅ ባለስልጣናት ጋር በስውር ስለምትሰራ ነው ሲባልም ቆይቷል። ቤተልሔም ወደ ስልኳ የሚደውሉ ለፖሊስ የሚያመለክቱና ስሟን ለማጥፋት የሚሞክሩትን ሁሉ በከፍተኛ ዛቻ ስታስፈራራ ነበር ተብሏል። በዚህ ዓመት ህዳር ወር መጨረሻ በቁጥጥር ስር መዋሏ የተነገረ ሲሆን ለሷ ማስታወቂያ በመስራት ከ6000 በላይ ወጣቶች እንዲዘረፉ ያደረጉ 4 አርቲስቶችም መታሰር አለባቸው የሚሉ ብዙ ሆነዋል። እነ ዳናዊትና አምለሰት በሰሩት ማስታወቂያ ገበያ የጎረፈላት ቤተልሔም ከ6000 ወጣቶች በትንሹ 3 ቢሊዮን 516 ሚሊዮን ብር ሸቅላለች። የጣቢያችን ዘጋቢ ከ3 ዓመት በፊት 4 ኪሎ አምባሳደር ሞል ውስጥ በሚገኘው የቤተልሔም ቢሮ ተገኝቶ ነበር። የቤተልሔም ቢሮ እጅግ የተዋበ ሲሆን እያንዳንዱ ባለጉዳይ ወደ ቢሮዋ ሲሄድ የተመረጡ ወጣት ሴቶች ጎንበስ ቀና ብለው ይቀበሏታል። ቀጥሎም አንድ ባለጉዳይና አንድ አስተናጋጅ እንዲይዙ ተደርገው በተዘጋጁ ጠባብ ክፍሎች ውስጥ ገብቶ ከወጣቷ ሴት ሰፊ ገለጻ ይደረግለታል። ከአርቲስቶቹ በተጨማሪ ታዋቂው ቲክቶከር ሙሴ ሰለሞን ለዚሁ ድርጅት በሰራው አሳሳች መረጃ ተጭበርብረናል ያሉ ግለሰቦች ከሰውት ለስር ተዳርጎ ነበር። ከሳሾቹ ሊዲያ እና የሽመቤት የተባሉ 2 ሴቶችን ጨምሮ በሳቢና ትራቭሊንግ ኤጀንሲ ተጭበርብረናል ያሉ በርካቶች ናቸው። ድርጅቱ 154 ያህል ሰዎችን ከ500,000 ብር ጀምሮ እስከ 1 ሚሊዮን 50,000 ብር በማስከፈል ተሰውሯል። በቲክቶክ ዘንድ ተአማኒነትን መገንባት የቻለው ሙሴ ሰለሞን ሳቢና ትራቭሊንግ ኤጀንሲ ሄዳችሁ ከተጭበረበራችሁ በኔ ስም ይመለስላችኋል፣ ምንም የማጭበርበር ዓላማ የለውም፣
ወደ ፈለጋችሁበት ሀገር ይልካችኋል በማለት በቲክታክ ገጹ አጋርቶ ነበር። ተበዳይነን ያሉት ሊዲያና የሽመቤት የተባሉ ግለሰቦች እኛ አምነን ብራችንን የከፈልነው ሙሴ ሰለሞን ዘገባውን ስለሰራው 100% እውነት ቢሆን ነው በማለት ነበር ሲሉ ቅሬታቸውን ማሰማታቸው የሚታወስ ነው። በዚህም ጥፋተኛ ተብሎ ከአዲስ አበባ እስር ቤቶች ተወስዶ አፋር ክልል በሚገኘው አዋሽ አርባ ሁሉ ተወስዶ በስር ቆይቷል። በቲክቶክ ክሬቲቭ አዋርድ ላይ በተከታታይ 2 ጊዜ ማሸነፍ የቻለው ሙሴ ሰለሞን ሶስተኛው የቲክቶክ ክሬቲቭ አዋርድ ሊካሄድ ቀናት ሲቀሩት ነበር የእስር ቤት ደጅን የረገጠው። ሙሴ ሰለሞን የተወለደው ጅቡቲ ሲሆን ያደገው ደግሞ በመዲናችን አዲስ አበባ ነው። በአያት እጅ ያደገው ሙሴ ወላጅ እናትና አባቱን ከስንት አንዴ ከማግኘት ባለፈ አብሯቸው ኖሮ እንደማያውቅ ይናገራል። የትምህርት ደረጃውን ስንገመግም ሴንት ጆሴፍ ወይንም ቅዱስ ዮሴፍ ትምህርት ቤት እስከ 12ኛ ክፍል ተምሯል። የዩኒቨርሲቲ መግቢያ ፈተናን አልፎ በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ክፍል ተመድቦ መማር የጀመረ ቢሆንም ትምህርት ለምኔ በማለት አቋርጦ ወጥቷል። ይህም ማለት በቲክታክ ዋና የመረጃ ምንጭ ተብሎ የሚጠቀሰው ሙሴ ሰለሞን በጋዜጠኝነትም ይሁን በሌላ የትምህርት ዘርፍ ዲግሪ የለውም። ከእስር ከተፈታ በኋላ በቲክታክ ገጹ ዜና ማቅረቡን ቀጥሏል። አሁን ደግሞ የቤተልሔም ጦስ ተራው ወደነ ዳናዊት መክብብና አምለሰት ሙጬ ዞሯል እየተባለ ነው። ጉዳዩን የያዘችው ይህችው ሴት ዋና ስራዋ የግል ተግባቦትና የማሳመን ክህሎቷን ተጠቅማ ባለ ጉዳዩ ቶሎ ሙሉ ክፍያውን ወደ ቤተልሔም አካውንት ገቢ እንዲያደርግ ማስቻል ነው። በዚህ ሴት የተነሳ አምለሰት ሙጬ አለሜ የምትባለው የታላቁ ሙዚቀኛ ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ የልጆች እናት እንደ ሙሴ ሰለሞን ማረሚያ ልትወርድ ትችላለች ተብሎ ነበር። አምለሰትን ከነዳናዊት መክብብ ክስ ጋር አገናኝተን ከማየታችን በፊት ግን ስለ አምለሰት መጫወት አለብን። አምለሰት ሙጬ አለሜ ውልደቷና ጥቂት የህፃንነት እድሜዋን ያሳለፈችው ኤርትራ አስመራ ላይ ነው። ቀጥላ ወደ አዲስ አበባ በመጓዝ ኑሮዋን ኢትዮጵያ አድርጋለች። አንደኛ ደረጃ ትምህርቷን ምስራቅ በር ወይንም ዘርፈሽዋል የተባለ ትምህርት ቤት ተከታትላለች። ሁለተኛ ደረጃ ትምህርቷን ኮተቤ በሚገኘው ወንዲራድ ተምራለች። አምለሰት ሙጬ በአዳጊነቷ ውበቷ ስለሚያመጣባት ጣጣና ስለምላሿ ስትናገር ሁለተኛ ደረጃ ትምህርት ቤት ወይንም ሃይ ስኩል በመማርበት ጊዜ ብዙ የፍቅር ጥያቄዎች ይቀርቡልኝ ነበር። እምቢ ስል አንዳንዴ ቡጢ መቀምሳለሁ። ነገር ግን አባቴ መምህር ስለነበር ተናግሬ መልሼ አስገርፋቸዋለሁ ብላ ነበር። የብዙ ወንዶች አይን ማረፊያ ነበረች ማለት ነው። ያቺ ራሷ ባሏ ቴዲ አፍሮ ጸባይ ሰናይ ብሎ ያዜመላት በእርጋታዋና በጨዋነቷ በመልከ መልካምነቷ የንጉሱ አድናቂዎች ለንጉሳችን ትክክለኛዋ ልዕልት ነሽ እያሉ የሚያሞግሷ ሴት በአዳጊነቷና በአፍላ ወጣትነቷ እንዲህ ያለች ሴት ነበረች። በ1990ዎቹና 2000ዎቹ መጀመሪያ የብዙ ኢትዮጵያውያን ሴቶች አይን ማረፊያ የነበረው ቴዲ አፍሮ የተባለ ዘፋኝ የግሏ በማድረግ በዝናዋ ላይ ዝና ጨምራ በመቀጠል የተሳካላት አምለሰት ሙጬ ከትዳሯ በፊት በሞዴሊንግ ወይንም በውበት ናሙናነት የምትታወቅ ልጅ ነበረች። በተለያዩ የሙዚቃ ቪዲዮዎች ላይም አይተናታል። የጆኒ ራጋ ቁልፉን ስጪኝ አምለሰት ሙጬ ከታየችባቸው የሙዚቃ ስራዎች መካከል ተጠቃሽ ነው። በፊልሙም ዓለም ከተዋናይነት እስከ ድርሰቱና ፕሮዲውሰርነቱ ዘልቃበታለች። ይፈለጋል የሚለው ፊልም በትወና የመጀመሪያ ስራዋ ነበር። ፊልሙን እንድትሰራ ያጫትም ሰይፉ ፋንታውን እንደነበር ይነገራል። ስለ ፍቅር የተሰኘው ፊልሟ ደግሞ በድርሰት በዳይሬክቲንግና በፕሮዲውሰርነት የተሳተፈችበት የመጀመሪያ ፊልም ነው። እሷ በፊልሙ ስለ ፍቅር ስትለን፣ ቴዲ ደግሞ በሙዚቃው ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል፣ አንድ ላይ ብንሆንም ተለያይተናል ብሎ ተቀኝቷል። ባልና ሚስት ከአንድ ወንዝ ይቀዳሉ እንበል ይሆን? መይጠገብኩሽና እኔ ሌት ይድላኛል ገዬ፣ ፍቅርሽ ዝቶብኛል እኔ አልተኛም ጨርሶ፣ ማታ ማታ ማልቀስ ነው ስራዬ፣ ማራኬ አንቺ ልቤ ጉዳይ። አምለሰትና ቴዲ አፍሮ በትዳር አብረው ዘልቀው ልጆች ቢያፈሩም አሁንም ፍቅርሽ ለኔ አዲስ ነው አልጠገብኩሽም ሲል ነበር ይህንን ድንቅ ዘፈን በ2009 ዓ.ም ዓለምን ባነጋገረው ኢትዮጵያ የተባለ አልበም ውስጥ ለሷ መታሰቢያነት የዘፈነላት። አጋጣሚውም ለከባድ ሕክምና ከኢትዮጵያ ውጪ በተጓዘችበት ወቅት ከመንግስት ጋር በነበረው አለመግባባት ከሀገር እንዳይወጣ በመታገዱ አብሯ ስላልሄደ ነበር ከንባው ጋር እየታገለ ማራኪውን ያሰበው። እንዲያውም በአዳም ማልቀስ ባይለመድም ሲያለቅስ እንደሚያደር በዚያ ሙዚቃው ላይ ገልጿል። አምለሰት ሙጬ አለሜና ቴዎድሮስ ካሳሁን ገርማሞ ከተጋቡ 13 ዓመታትን አስቆጥረዋል። የዚህ ዝግጅት መነሻ ግን ወጣቶች ተጭበርብረውበታል ከተባለው ክስ ጋር በተያያዘ አምለሰት ልትታሰር ትችላለች የሚል ስጋት ነው። የምታምነው አምላክ በጥበቡ እንዲጠብቃት ተመኝተንላት ዝግጅታችንን ደምድመነዋል። ቸር ያቆየን።